ማን ነው ጌታቸው ረዳ ብለህ ከላይ ከትግራይ አንስተህ እስከ ሞያሌ ድረስ ብትጠይቅ በመቶ ሚሊዮን የሚቆጠር ሰው መልስ ሊሰጥ የሚችልበት ደረጃ ላይ ደርሷል ያለው። ወሽካታ ነው የሚል ያለው ቃል ሌላ ነገር የለውም። እኔም ደህና ሰው ይመስለኝ ነበር። ኢንፋክት ሁለት ለመናገር ያው እንደ አንድ በዚህ ላይ እንትን ማድረግ ያለ በጣም የገረመኝ ነገር አለ። የጌታቸውና የጻድቃን አብይ ጋራ መስራት የገረመኝ ነገር ምንድነው? ከሁሉም የቲፒኤልኤፍ መሪዎች ቃል ተጠቅመው ከአማራ ልሂቅ ጋራ ሂሳብ እናወራረዳለን ያሉት እነሱ ብቻ ናቸው። ጦርነቱ ጊዜ ሁለቱ የሰጡት ረጃጅም ኢንተርቪዎች ላይ አንደኛው ላይ ኢንፋክት አማራ ልሂቃን ጋር ብሎ ሲናገር ጌታቸው ከአንዳርጋቸው ነጋና ከአንዳርጋቸው ጽጌና ከነብርሃኑ ነጋ ጋር ብሎ ጨምሮበታል። ብርሃኑ ነጋንም የአማራ ልሂቅ አድርጎ ነው እዛ ያስቀመጠው። ጻድቃን ከአንዳርጋቸው ጋር ብቻ ብሎ ነው። እንግዲህ ተመልከት፣ የአማራ ልሂቅ ሂሳብ ወያኔ የሚያወራርድበት ሰው ተደርጌ በኤግዛምፕል የምጠራ ሰው ነኝ እኔና ይሄ በሌላ በኩል ደግሞ አንዳንድ የምሰማው ነገር ጋር ያስቀኛል ያለው። ለማንኛውም ግን ለምንድን ነው በዚህ ደረጃ እነዚህ ሁለት ሰዎች አብይ ጋር ሄዱት ያለው? ይሄ ንግግራቸው ከአብይ ጸረ አማራ ድርጊት ጋር የሚያያይዘው ነገር አለ ወይ? ሌላው ሐላላ ከያላ ስብሰባ መጀመሪያ ባደረጉ ጊዜ ከነደብረ ጽዮን ጋር እነጌታቸውም ነጻድቃን ነበሩበት ስብሰባ ላይ አብይ ያላቸው ከናንተ ጋር ሆነን የፕሪቶሪያ ስምምነት የሚቃወሙት አማራና ኤርትራንን እንወጋለን ብሎ ነው ያነገራቸው። 100% እርግጠኛ ሆኜ ነው የምነግርህ። ደብረ ጽዮን ተመልሶ ከዛ ስብሰባ ማዕከላዊ ኮሚቴ ስብሰባ ላይ ያቀረበው ነው። አብይ እንዲህ ብሎናል ብሎ አቅርቦ ያንን ሪፖርት ለኔ ከሴንትራል ኮሚቴው ውስጥ ያሉ ሰዎች ልከው ለአብይ መልሼ እንዲህ ብለሃቸዋል ወይ ብዬ በዋትስአፕ ልኬለታለሁ። ወይስ ፊክሽን ነው የሚያወሩት ያለው ፈጥረው ነው ወይ? ዛሬ አይታቸው ከሆነ አብይ አማራን እየወጋ ነው፣ ከኤርትራ ጋር ጦርነት እያለ ነው። ሁለቱ ሰዎች እሱ ጋር ነው ያሉት እና እነዚህ ሰዎች እያሰባሰባቸው ያለ ጸረ አማራ የሆነ አመለካከታቸው ነው ወይ? ብርሃኑ ነጋም ኦፍ ኮርስ ከአማራ ልሂቅ የሚለው ለለከፋ ብሎ ነው። አሁን ግን ኦፍ ኮርስ አማራ ክልል ላይ የሚሆነውን እያየ እስቲ ለአብይ አገልጋይ ሆኖ ብርሃኑ እየቀጠለ ለኔ ጸረ አማራ ነው ብዬ ደምድም ያለው። ስለዚህ ጌታቸውም አብይም ብርሃኑም በሙሉ እያሰባሰባቸው ያለ የጸረ አማራ ግንባር ነው ወይ የሚል ጥያቄ እስከማነሳ ነው የደረስኩት።